እስኪ ኢማጂን ቢዝነስ ከፍታችሁ ጽድት ያለ ኤክስፖርት ስታንዳርድ ቡና፣ ከዛ ርካሽ ጫማ፣ የጂም ሜምበርሺፕ፣ ከዛ የህፃናት ጡጦና ዳይፐር ለመሸጥ ስትሞክሩ፣ ከዛ ተመሳሳይ ሰው ተመሳሳይ ማስታወቂያ ሰርቶላችሁ ሁሉም እንዲሸጥ ስትጠብቁ ግራ የገባው ነው። ያ ብዙ ሰዎች ግን ቢዝነስ የሚሰሩት እንደዚህ ነው። ለሁሉም ሰው ለመሸጥ ይሞክራሉ፣ ከዛ ለማንም አይሸጡ። አስ ዲጂታል ማርኬተር ማወቅ ያለባችሁ የማርኬቲንግ ኮንሰፕት አለ። ማርኬት ሴግመንቴሽን፣ ታርጌቲንግ ኤንድ ፖዚሽኒንግ ይባላል። አንድ ነገር ወቁ፣ ሁሉም ሰው ተመሳሳይ ፍላጎት የለውም። እናንተም ደግሞ የሁሉንም ሰው ፍላጎት ማሳካት አትችሉም። ስለዚህ ነው ሴግመንቴሽን እና ታርጌቲንግ የሚለው ኮንሰፕት የመጣው። ሴግመንቴሽን ማለት ትልቁን ማርኬት ወደ ተመሳሳይ ትናንሽ ግሩፖች መከፋፈል ማለት ነው። እሺ ኮፊ ሃውስ ከፈታችሁን በል፣ እሱን እንደ ምሳሌ እንውሰደው። እናንተ ጋር ቡና ሊጠጡ የሚችሉ ሰዎች ምን አይነት ናቸው? ተማሪዎች ሊሆኑ ይችላሉ፣ የቢሮ ሰራተኞች፣ ሌክቸር የሆነ ቡና የሚወዱ፣ የጀበና ቡና ተጠቃሚዎች፣ የስቲም ቡና አድናቂዎች፣ የተለያዩ ግሩፖች ሊኖሩ ይችላሉ። ስለዚህ የሚኖሩንን ከስተመሮች በዲሞግራፊክ፣ በጂኦግራፊክ፣ በሳይኮግራፊክ እና በቢሄቪየራል ግሩፕ እንከፋፍላቸዋለን። በዲሞግራፊክ ስንል እኛ ጋር ቡና ሊጠጡ የሚችሉ ሰዎችን በእድሜያቸው፣ በኢንካማቸው፣ በሚኖራቸው ኦኩፔሽን ወይም በስራቸው፣ እንዲሁም ደግሞ ጂኦግራፊ ጋር ስንመጣ አሁን ለምሳሌ ቡናውን እንተውና የምትሸጡት ብርድ ልብስ ወይም ሹራቦች ቢሆን የት አካባቢ ላሉ ሰዎች ታርጌት ታደርጋላችሁ? ቀዝቃዛ ቦታ ላይ አይደል? ስለዚህ በጂኦግራፊክ ላይ በክላይሜቱ ባላቸው ሎኬሽን በዚህ ልንከፋፍላቸው እንችላለን። ሳይኮግራፊክ ጋር ስንመጣ ደግሞ ባላቸው ላይፍ ስታይል በፐርሰናሊቲያቸው፣ ቢሄቪየራል ጋር ስንመጣ ደግሞ በባይንግ ሀቢታቸው። ቡና በጣም አዲክትድ የሆኑ ሰዎች በቀን 3 ጊዜ ሊጠጡ ይችላሉ። እኛም ታርጌታችን እነሱ ሊሆኑ ይችላሉ። ስለዚህ እንደዚህ ከከፋፈልናቸው በኋላ እኛ ባለን ገንዘብ፣ ባለን ጊዜ እንዲሁም ባለን ሪሶርስ ላይ ዲፔንድ ሆነን የትኛውን ግሩፕ ታርጌት ብናደርግ ያዋጣናል ብለን እናስባለን ወይም እንወስናለን። እሺ ለምሳሌ ከነኚህ ግሩፖች ውስጥ ተማሪ ነው እኔ ታርጌት ማድረግ የምፈልገው ብንል፣ ተማሪ ምን አይነት ቢሄቪየር አለው? ርካሽ ቡና ይፈልጋል፣ ፈጣን ሰርቪስ ይፈልጋሉ፣ ፍሪ ዋይፋይ፣ ጸጥ ብሎ ሊያነብበት የሚችል ቦታ ወይንም ደግሞ ከጓደኞቹ ጋር ሰብሰብ ብሎ ጊዜ የሚያሳልፍበት ቦታ ተማሪ ተመራጭ ያደርጋል። ስለዚህ ታርጌታችሁ ተማሪ ከሆነ እነኚህን ነገሮች በማሟላት ከስተመሮቻችሁን መያዝ ትችላላችሁ ማለት ነው። በጣም ሌክዠሪ የሆነ ውድ ቡና የሚጠጡ ሰዎች ከሆኑ ታርጌታችሁ ደግሞ ፕሪሚየም ኤክስፒሪየንስ ያስፈልጋችኋል። አስቴቲካችሁ ላይ ኢንቴሪየር፣ ጸጥ ያለ ቦታ፣ ሃይ ኳሊቲ ኮፊ፣ ሃይ ስታንዳርድ መስተንግዶ፣ እነኚህን ስታሟሉ ታርጌታችሁ የሆኑትን ሌክዠሪ ቡና የሚጠጡ ሰዎችን ትስባላችሁ ማለት ነው። በአንድ ቦታ ግን ለነኚህ ለሁለት ታርጌት ግሩፖች ቡና ላቅርብ ብትሉ የቆጡን ወርድ ብላ የብብቷን ጣለች ነው የሚሆንባት። ሌላና የመጨረሻው ወሳኙ ፓርት ፖዚሽኒንግ ይባላል። ከመረጥን በኋላ ወይም ደግሞ የእኛን ክሊያንት ታርጌት ግሩፕ ከመረጥን በኋላ የእናንተ ኮፊ ሃውስ አእምሯቸው ውስጥ እንዴትና በምን አይነት መልኩ እንዲሳል ትፈልጋላችሁ የሚለውን ጥያቄ ፖዚሽኒንግ ይመልሳል። ሰዎች ስለ እናንተ ኮፊ ሃውስ ወይም ሰዎች ስለ እናንተ ብራንድ ምን እንዲያስቡ ትፈልጋላችሁ? ይሄ እናንተ ስለ ቢዝነሳችሁ የምታወሩት ሳይሆን ተጠቃሚው ስለ እናንተ ቢዝነስ አእምሮ ውስጥ የሚሳለው ስዕል ነው። ስለዚህ የዛሬው ክላስ ሴግሜንቴሽን፣ ታርጌቲንግ ኤንድ ፖዚሽኒንግ ነበር። በቀጣይ ክላስ እስክንገናኝ ደህና ሰንብቱ።